ሰላም የጉነርስ ቤተሰብ እንኳን ወደ ጃነርስ ታውፕ ኒውስ በደህና መጡ። ዛሬ በአርሰናል ዙሪያ ያሉትን ትልቁን ዜናዎች፣ የተረጋገጡ ዝውውሮችን፣ አዳዲስ የጉዳት መግለጫዎችን እና የክለባችንን የቅርብ ሁኔታ ይዘንላችሁ ቀርበናል። ዛሬ በኤምሬትስ ትልቅ የምስራች አለ። ታማኙ የስፖርት ጋዜጠኛ ዴቪድ ኦርንስታይን የአርሰናልን ሦስተኛ አዲስ ፈራሚ ይፋ አድርጓል። በተቃራኒው ደግሞ አንድ ቁልፍ ተጫዋቻችን ቡድኑን በይፋ ተሰናብቷል። እስከ መጨረሻው አብራችሁን ቆዩ። የዛሬው ትልቁ እና ዋነኛው መረጃችን የአርሰናልን የፊት መስመር የሚያጠናክረው የግሪካዊው የክንፍ ተጫዋች ክሪስቶስ ጾሊስ ክሪስታስ ዞዋሌስ ዝውውር ነው። እንደ ታማኙ ጋዜጠኛ ዴቪድ ኦርንስታይን እና ፋብሪዚዮ ሮማኖ ዘገባ ከሆነ አርሰናል ከቤልጂየሙ ክለብ ብሩጅ ከዋሃብ ብፋይድ ጋር ሙሉ ስምምነት ላይ ደርሷል። ዝውውሩ በ40 ሚሊዮን ዩሮ በግምት 35 ሚሊዮን ፓውንድ የተጠናቀቀ ሲሆን ይህም ለቤልጂየም ፕሮ ሊግ ክብረ ወሰን የሆነ የዝውውር ዋጋ ነው። የ24 ዓመቱ የግራ ክንፍ ተጫዋች ጾሊስ ባለፈው የውድድር ዘመን በ36 ጨዋታዎች 17 ግቦችን አስቆጥሮ 23 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ድንቅ ኮከብ ነው። ተጫዋቹ ለአርሰናል ለመጫወት ከፍተኛ ፍላጎት እንደነበረውና ሌሎች ጥያቄዎችን ውድቅ ማድረጉ ተገልጿል። ይህ ዝውውር በሚቀጥሉት ጥቂት ሰዓታት ውስጥ በይፋ ክለቡ ይፋ ያደርገዋል ተብሎ ይጠበቃል። ይህን ተከትሎ አርሰናል ሌላ ውሳኔ አስተላልፏል። ቤልጂየማዊው ኮከብ ሊያንድሮ ትሮሳርድ ክለባችንን በይፋ ለቆ ወደ ቱርኩ ክለብ ቤሽክታሽ በ17 ሚሊዮን ፓውንድ ዝውውሩን አጠናቋል። ሚካኤል አርቴታ እና ክለቡ የትሮሳርድን ምትክ ወዲያውኑ በክሪስቶስ ጾሊስ መተካታቸው የአርሰናልን የዝውውር ፍጥነት እና ብልህነት ያሳየ ሆኗል። በተጨማሪም በሽያጭ በኩል ፖላንዳዊው ተከላካይ ያኩብ ኪቪዮር በ19 ሚሊዮን ፓውንድ ወደ ፖርቶ ያመራ ሲሆን ግብ ጠባቂው ካርል ሄይን ወደ ኤርደር ብሬመን በ2.6 ሚሊዮን ፓውንድ መዛወሩ ተረጋግጧል። ይህም ክለቡ አዳዲስ ተጫዋቾችን ለማስፈረም የበጀት ሚዛኑን እንዲጠብቅ ትልቅ እገዛ ያደርጋል። ወደ አርሰናል የሚመጡ ሞርጋን ሮጀርስ ክንፍ አጥቂ አስቶን ቪላ አርሰናል የ24 ዓመቱን የአስቶን ቪላ ኮከብ ሞርጋን ሮጀርስን ለማስፈረም ከፍተኛ ንግግር እያደረገ ይገኛል። እንደ ሮማኖ ገለጻ አርሰናል በዝውውር ፉክክሩ ቀዳሚነቱን ይዟል። ጁሊያን አልቫሬዝ አጥቂ አትሌቲኮ ማድሪድ ያልተረጋገጠ ወሬ አርሰናል ቪክቶር ጂዮኬሬስን በመለዋወጫነት በመጠቀም ጁሊያን አልቫሬዝን ለማስፈረም ከአትሌቲኮ ጋር ንግግር መጀመሩ እየተወራ ቢሆንም ይህ አሁን ያልተረጋገጠ ወሬ ነው። የክሪስቶስ ጾሊስ ዝውውር ለአርሰናል ምን ትርጉም አለው? ጾሊስ ልክ እንደ ትሮሳርድ በግራ ክንፍም ሆነ በአጥቂ አማካይ ኛው 10 ቦታ ላይ መጫወት የሚችል ሁለገብ ተጫዋች ነው። ዕድሜው 24 ብቻ መሆኑ ለአርቴታ የረጅም ጊዜ ዕቅድ ፍጹም ተስማሚ ያደርገዋል። አርሰናል በተከላካይ መስመር ላይ ሂንካፒየን በግብ ጠባቂነት መሊየርን እና አሁን ደግሞ ጾሊስን በማስፈረም የስብስብ ጥልቀቱን በሚገባ እያሳደገ ይገኛል። ሞርጋን ሮጀርስም የሚመጣ ከሆነ አርሰናል ለሚቀጥለው የውድድር ዘመን እጅግ አስፈሪ ስብስብ ይኖረዋል። የዛሬው የአርሰናል መረጃዎቻችን ይህንን ይመስሉ ነበር። እናንተስ በአዲሱ ፈራሚያችን ክሪስቶስ ጾሊስ ዝውውር ደስተኛ ናችሁ? የትሮሳርድስ መውጣት ትክክለኛ ውሳኔ ነው ይላሉ? ሐሳባችሁን በኮመንት አጋሩን። ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳይረሱ። አዳዲስና ትኩስ መረጃዎችን ለማግኘት ደግሞ ጃነርስ ታውፕ ኒውስን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። ነገ በሌላ መረጃ እስክንገናኝ መልካም ቆይታ።